በአማራ ፋኖና በብልጽግና ጥምር የጦር ሰራዊት መካከል በተደረገ ተጋድሎ ዋናው ምሽግ በፋኖ መሰበሩ ተረጋግጧል። ከጎጃም ቀጠናም ሰበር የድል ብስራት ሲሰማ በደሴ ዙሪያም ከባድ ውጊያ ተደርጎ ኩታበርን የአማራ ፋኖ ኃይሎች ተቆጣጥረዋል። በአሁኑ ሰዓትም ወደ ደሴ ለመግባትም ከፍተኛ ትንቅንቅ እየተደረገ መሆኑ ታውቋል። በሌላ በኩል አንድ ወሳኝ የብልጽግና ወታደራዊ አመራርን ጨምሮ አንድ ቲም የጦር ሰራዊት ሙሉ በሙሉ ተደምስሷል። በሌላ በኩል የሰሞኑ የእጅ ቆረጣውን በተመለከተም አዳዲስ መረጃዎች ወጥተዋል። በዝርዝር እንመለከተዋለን። ሰላም ጤና ይስጥልን የተወደዳችሁ ተመልካቾች፣ የተሰሙ አዳዲስ ሰበር የድል መረጃዎችንና ወቅታዊ መረጃዎችን እናስደምጣችኋለን። መረጃው ለሁሉም እንዲደርስ ደግሞ እናንተም ቪዲዮውን ላይክ፣ ሼርና ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩም። በአማራ ክልል የቀጠለው የአብይ አህመድ የጦር ሰራዊትና የአማራ ፋኖ ትንቅንቅ ቀጥሎ ያገዛዙን ኃይል ትልቅ ዋጋ እያስከፈለው ሲሆን የአማራ ፋኖ ኃይሎች በተጋድሏቸው ዛሬም ድረስ አስደናቂ በተባሉ ድሎች ታጅበው ለነጻነት የሚያደርጉትን መስዋዕትነት ቀጥሏል። በዛሬው ዕለትም ህዳር 19 ቀን 2018 ዓ.ም በጎጃም ቀጠና ዘመቻ ሙላት ንጉሴ ታውጆ በርካታ የመንግስት ኃይሎች ተደምስሷል። ዛሬ ህዳር 19 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ኃይል የቴዎድሮስ ዕዝ የ206ኛ ኮር የ14ኛ ክፍለ ጦር አካል የሆነው የበረኛው ቀስተ ደመና ሻለቃ በታወጀው ዘመቻ ሙላት ንጉሴ በደብረ ኤልያስ ከተማ ባደረገው አውደ ውጊያ ያገዛዙን የመከላከያ ሰራዊት የሚሊሻና የአድማ ብተና አባላትን በከፍተኛ ሁኔታ በመደምሰስ ታላቅ ድል መቀዳጀቱ ነው የታወቀው። ውጊያው በደብረ ኤልያስ ከተማ ሆስፒታል፣ አዲስቷ ቤተክርስቲያንና ትግል ፍሬ ጀርባ ላይ የተደረገ ሲሆን በርካታ ቁጥር ያለው የመከላከያ ኮማንዶ፣ የአድማ ብተናና የሚሊሻ ኃይል ተደምስሷል። የብልጽግና ቡድን ሰራዊቱን በማሰማራት የአርሶ አደሩን ሰብል እየዋደመና እየዘረፈ ለሽፋኑም ቀጠናዎችን አስሻለው ፋኖንም በትኛለው እያለ ዲስኩርን በሚነፋበት ሰዓት የቀስተ ደመና ክንደ ነበልባል ፋኖችን ማዘዣው ላይ ገብተው በርካታውን በመደምሰስ ሬሳና ቁስለኛ አስታቅፈው ተወጥተዋል ነው የተባለ። በዚህ ውጊያ የአማራ ፋኖ ኃይሎችን ክንድ መቋቋም ያቃተውና በየዕለቱ ለበላይ አለቆቹ የውሸት ሪፖርት ማቅረብ የማይሰለቸው የሐሰት አባት የጥፋት አበጋዝ የሆነው የብልጽግና ሰራዊትም ከሰሞኑ አዲስ ስምሪት በመውሰድ በገጠራማ አካባቢዎች ላይ ያደረግኩት ባለው አሰሳ በስነ ልቦናው የሞተ ሰራዊቱን አስክሬን በየደረሰበት እያዝረከረከ በዋለበት ሳያደር ባደረበት ደግሞ ሳይውል ከመሄዱም በላይ ቀስተኞቹ ቦሬ የሚፈታ ስነ ልቦናን የገነቡ ይመስል ፋኖን በራስ ግብተነዋል እያለ ፕሮፓጋንዳ እየነዛ በነበረበት ሁነት ደብረ ኤልያስ ከተማ ላይ በዛሬው ዕለት ተከስተው ዋናውን የደብረ ኤልያስን ምሽግን በመስበር በርካታውን ያገዛዙን የጦር ሰራዊት ደምስሰውበታል። በአመራሮቹ የውሸት ግንባታ የተሞላው ሰራዊትም ጀግኖቹን ከበራው ሲጠብቅ ማዘዣ ጣቢያው ላይ ገብተው በፈጸሙት መብረቃዊ ጥቃት ተደናብሮ የተረፈው እግሬ አውጪ ብሎ መበታተኑን የተነገረ። በዚህ ውጊያ ከ20 በላይ መከላከያ ሲደመሰስ 10 አድማ ብተናና ሚሊሻ ደግሞ ቁስለኛ ተደርጓል። በተጨማሪም በርካታ የነፍስ ወከፍ መሳሪያ መማረኩንም የደረሱ መረጃዎች ያመላክታሉ። በተያያዘም የብልጽግናው የጦር ሰራዊት በቴዎድሮስ ዕዝ በ206ኛ ኮር ቀጠና በስፋት በመንቀሳቀስ ጥቃት ለመፈጸም በመርፍ የታገዘ ውጊያ ቢከፍትም በቴዎድሮስ ዕዝ 206ኛ ኮር 14ኛ ክፍለ ጦር ቀስተ ደመና ሻለቃ ተመቷል። የጠላት ኃይል ዛሬም የተመታው ከደብረ ኤልያስ ተነስቶ ወደ ደጎልማ ሲያመራ በነበረበት ሁነት እንደሆነም ተመላክቷል። በዚህ አውደ ውጊያ ያገዛዙን የ602ኛ ኮር 32ኛ ክፍለ ጦርን ለሁለተኛ ቀን ከፍተኛ ውጊያ በመክፈት የተፋለመው ደግሞ የጅበላ ሙተራ ሻለቃ ሲሆን በውጊያውም አንድ ሻምበል የሚሆን ኃይል ሙትና ቁስለኛ በማድረግ አስደናቂ ጀብድ ፈጽሟል። በተመሳሳይ በወሎ ቀጠናም ውጊያዎች ተደርገው በአምባሰል ወረዳ ከግሸን እስከ ደልባ ድረስ በተደረገ አውደ ውጊያ አንድ ከፍተኛ አመራርን ጨምሮ ከ50 በላይ ያገዛዙ ጥምር የሰራዊት አባላት ሙሉ በሙሉ መደምሰሳቸው ታወቀ። በቀጠናው በዙ 23 እና በሞርተር እንዲሁም በሌሎች ከባድ መሳሪያዎች ታግዞ ጥቃት ከፍቶ የነበረው ያገዛዙ የሰሜን ምስራቅ ዕዝ የ801ኛ ኮር የ45ኛ ክፍለ ጦር ሰራዊት ሲሆን ከወደ ፋኖ የተሰነዘረበትን የመልሶ ማጥቃት እርምጃ መቋቋም አቅቶት ከባድ የሆነ ሰብአዊና ቁሳዊ ውድመትን ተከናንቦ ከጥቃት ያመለጠ ወደ መጣበት መሸሹም ተመላክቷል። ከህዳር 17 ቀን 2018 ዓ.ም ጀምሮ እስከ ዛሬው ዕለት ድረስ ህዳር 19 2018 ዓ.ም ድረስ በጠላት ላይ የጸረ ማጥቃት እርምጃውን በመውሰድ ድል የተቀዳጀው የአማራ ፋኖ ብሔራዊ ኃይል የሚኒሊክ ዕዝ ልጅ ኢያሱ ኮር የ23ኛ ክፍለ ጦር አባላት መሆናቸውንም ነው ማረጋገጥ እየቻል ነው። በአውደ ውጊያው አንድ አመራርን ጨምሮም ከ50 በላይ የጠላት
የጠላት ኃይል ሲደመሰስ ቁጥሩ በውል ያልታወቀ ኃይል ደግሞ ቁስለኛ መደረጉንም ኮሩ ይፋ አድርጓል። በተጨማሪም 1395 የዲሽቃና የብሬን እንዲሁም የክላሽ ተተኳሽ በፋኖ መማረኩን የተገለጸው የጠላት ኃይል በውጊያው የቆሰሉበትን ወታደሮች በአራት ተሽከርካሪ ጭኖ ወደ ደሴ ለመውሰድ ቢሞክርም በፋኖ ቃኝ አባላት ዚሃ ተብሎ በሚጠራው አካባቢ ላይ ተቆርጦ ከባድ ጉዳትን ያስተናገደ ሲሆን በርካታ ቁስለኛ ወታደሮችም ተማርከዋል። የፋኖ አባላቱ ለተማረኩ የጠላት ወታደሮች ደግሞ የሕክምና አገልግሎት እየሰጡ ሲሆን በውጊያው የተገደሉ የጠላት አስከሬን ደግሞ ስርዓተ ቀብራቸውን እየፈጸሙ ማርፈዳቸውን በምኒልክ ዕዝ የልጅ ኢያሱ ኮር የህዝብ ግንኙነት ክፍሉ አስታውቋል። ከዚህ ጋር በተያያዘ ከደሴ 15 ኪሎ ሜትር ርቀት ላይ ያለችው ኩታበር ከተማ በኃያሉ የአማራ ፋኖ ሰራዊት ቁጥጥር ስር መግባቷም ተነግሯል። እንደ ምንጫችን ገለጻ በአሁኑ ሰዓት በኩታበር ወረዳ ከቀበሌ 14 እስከ 21 ያለው ሰፊ ቀጠና ከ23 ቀበሌ እስከ 21 ቀበሌ በሙሉ በፋኖ ቁጥጥር ስር ይገኛል ተብሏል። ከ50 በላይ ሚሊሻም በዚህ ውጊያ ተደምስሷል። የደሴ ዙሪያ ወረዳዎችና መቀመጫው ራሱ ደሴ ከተማን ጨምሮ ከ40 በላይ ቀበሌዎች ውስጥ 26ቱ በኃያሉ ፋኖ ኃይሎች እጅ ወድቋል ነው እየተባለ። በሌላ በኩል ከሰሞኑ መነጋገሪያ የነበረውን የእጅ ቆረጣን በተመለከተ አዳዲስ መረጃዎች እየወጡ ነው። ከሰሞኑ የአንድ ወጣት እጅ በአሰቃቂ ሁኔታ እጁ በስለት ሲቆረጥ የሚያሳይ ምስል ተለቆ የብዙዎች መነጋገሪያ ሆኖ ሰንብቷል። አገዛዙም ራሱ ገርፎ ራሱ ይጮሃል እንደሚባለው ሁሉ ድርጊቱን ባሰማራቸው ዘራፊ ኃይሎች በኩል ካስፈጸመ በኋላም የፋኖ ተግባር ነው በማለት በሐሰት ፕሮፓጋንዳ ሲነዛና ፖለቲካዊ ተርፍ ለማግኘት ሲንደፋደፍ ተመልክተናል። የፋኖ ኃይሎችም ድርጊቱ የተፈጸመው በአገዛዙ በተደራጁ ዘራፊ ኃይሎች መሆኑን በመግለጽ መንግስት ራሱ አስፈጽሞ ለፖለቲካ ተርፍ ያሰራጨው አሰቃቂ ቪዲዮ በገለልተኛ አካል እንዲመረመር አፋባህ ጥሪ አቅርቧል። የአማራ ፋኖ ብሔራዊ ኃይል አፋባህ ባደረገው ጥሪም ከመንግስት እጅ እንደተገኘና እንዳሰራጨው የጠቅላይ ሚኒስትሩ አማካሪ ዳንኤል ክብረት ማረጋገጫ የሰጠበት አሰቃቂ ቪዲዮ በገለልተኛ አካል እንዲመረመር የአማራ ፋኖ ብሔራዊ ኃይል አፋባህ ጥሪ አድርጓል። ከሰሞኑ መነጋገሪያ የሆነው የአንድ ወጣት እጅ በመጥረቢያ ሲቆረጥ የሚያሳየው ጥቃት ገለልተኛ መርማሪ ቡድን ተቋቁሞ ምርመራ እንዲደረግ ነው አፋባህ የጠየቀው። የአማራ ፋኖ ብሔራዊ ኃይል አፋባህ ኮማንድ በጉዳዩ ላይ ባወጣው መግለጫም ድርጊቱ በማንም ይፈጸም፣ በየትኛውም ቦታ ይደረግ፣ በሰው ልጆች ላይ ሁሉ ሊፈጸም የማይገባ አሳፋሪ ድርጊት ነው በማለትም ድርጊቱን ኮንኖታል። ድርጊቱን እየኮነነውና የዋገዘው የአማራ ፋኖ ብሔራዊ ኃይል አፋባህ በመሰል ድርጊቶችን በእጅ አዙርና በቀጥታ በመፈጸም የሰው አካላትን መበለትን መደበኛ ተግባሩ ያደረገ ሰራዊት በአማራ ክልል ያሰማራው የብልጽግና መዋቅር አፈቀላጤዎች ይህንን አጋጣሚ በመጠቀም የፋኖን መዋቅር እየከሰሱ ይገኛሉ ሲልም ከሷል። ዓለም አቀፉ የጦር ሕግን አክብሮ የማረካቸውን የጠላት ሰራዊት አባላትን በፍጹም ሰብአዊነት በተላበሰ መንገድ እያስተናገደ የሚገኝ የፋኖ ኃይል መሰል ድርጊቶችን እንደማይፈጽም አፋባህ አረጋግጧል። ይልቁንም የሚፈጽማቸው ወንጀሎች ሲጋለጡበት የደነገጠው ብልጽግና መሰል ነውረኛ ተግባራትን በስውር በማስፈጸምና በሚዲያ በማስተጋባት ህዝብን ማደናገር የዘወትር ስልቱ መሆኑም ይታወቃል ሲልም አፋባህ አክሎ ገልጿል። መንግስት የፋኖን የህልውና ትግል ከህዝብ ለመነጠል በደህንነት መስሪያ ቤቱና ሌሎች የጥፋት መዋቅሮቹ ነፍሰ ገዳዮችን በማዘጋጀት በቡድን ሴቶችን መድፈርን ጨምሮ ከሰብአዊነት በወጣ መንገድ በመጥረቢያ የሰውን አካል በመቆራረጥ በአሰቃቂ ሁኔታ የሰው ልጆችን አንገት በስለት በማረድ ይህንንም በመቅረጽ የስም ማጥፋት ዘመቻ ከፍቷል ሲል አፋባህ ገልጿል። እጅ ከሰጠው የፋኖ አባል የአንድን ወጣት እጅ ሲቆርጥ የሚያሳየው ቪዲዮ ከመንግስት እጅ ወጣ ስለመሆኑ የጠቅላይ ሚኒስትሩ አማካሪ ዳንኤል ክብረት አረጋግጧል። አማካሪው በይፋዊ ፌስቡክ ገጹ ባሰራጨው መረጃም ተይዘው የመጡት ስልኮች ብዙ ነገር እየነገሩን ነው በማለት መቼ እንደተፈጸመ ያልተረጋገጠው ቪዲዮ በመንግስት መለቀቁንም አሳቋል። ዳንኤል አክሎ ከተያዙት መረጃዎች መካከል አንዳንዶቹ ይለቀቃሉ፣ አንዳንዶቹ ግን ለህዝብና ለሞራል ሲባል ይቀመጣሉ ብሏል። እንደ ጠቅላይ ሚኒስትሩ አማካሪ ገለጻ ግን መንግስት ምንጫቸው በውል ያልተረጋገጠ ተመሳሳይ አሰቃቂ ቪዲዮዎችን እንደሚለቅ መናገሩ ብዙዎችም ጉዳዩ ለፖለቲካ ፕሮፓጋንዳ የተዘጋጀ ነው በሚል ጥያቄ እያነሱበት ነው። አማካሪው ይህ የግፍ ቪዲዮ በመለቀቁ ዛሬ የሚንጨረጨሩት ብዙዎች እነዚህ ስልኮች ውስጥ አሉ በማለት ቪዲዮውን ሆን ተብሎ የፋኖ ኃይሎችን ለማጥቃት መለቀቁን አረጋግጧል። ዳንኤል ክብረት መንግስት እንዳሰራጨው ማረጋገጫ የሰጠበትን ቪዲዮ ለወንጀላ ቢጠቀምበትም የፋኖ አባሉ እጅ ከሰጠ በኋላ ግን ሆን ተብሎ የተፈጸመ ሊሆን እንደሚችል በርካቶች እየገለጹ ይገኛል። ይህ በእንዲህ እንዳለ ደግሞ በሸዋ ቀጠና የደጃዝማ የተሰማ
የተሰማ እርገጤ ክፍለ ጦር አናብስቶች በደብረ ብርሃን ከተማ ዙሪያ ከፍተኛ ድልን ተቀዳጅቷል። ትላንት ህዳር 18 ቀን 2018 ዓ.ም የጀመረው የደብረ ብርሃን ውጊያ ቀጥሎ ሆኗል። በውጊያውም የፋኖ ኃይሎች ድል ተቀዳጅቷል። በትናንትናው ዕለት የሸዋ ጠቅላይ ግዛት እዝ አርበኛ መሐመድ ቢሆነኝ ኮር የደጃዝማች የተሰማ እርገጤ ክፍለ ጦር በደብረ ብርሃን ከተማ ዙሪያ ባሶ ወረዳ መሃል አምባ ቀበሌ ለመግባት ያለ የሌላ ኃይሉን ሰብስቦ ሲግበሰበስ የገባውን የአብይ አህመድ የጦር ሰራዊትን ደምስሶታል። አይበገሬዎቹ የደጃዝማች የተሰማ እርገጤ ክፍለ ጦር አናብስቶች የሻለቃ ስያሜያቸው የአባታቸውን የፊት አውራሪ አስማረ ዳኘ ስም ያደረጉት የአራተኛ ሻለቃ ጀግኖች ከሰላ ድንጋይ፣ ጉንዶ በረት፣ ሙሽ፣ ቀይት ካምፕና ደብረ ብርሃን ከተማ ተሰብስቦ የመጣውን የስርዓቱን የጦር ሰራዊት አይቀጡ ቅጣት ቀጥተውታል። ከዚህ በተጨማሪም የወንድሞቻቸው የአስማረ ዳኘ ሻለቃ ደጀን የነበሩት የዚሁ የጀግናው ደጃዝማች የተሰማ እርገጤ ክፍለ ጦር አካል የሆኑት የሻለቃ ስያሜያቸውን የአባታቸውን የቃል ኪዳን ቦታ ያደረጉት ሶስተኛ ወይም ደግሞ አንዲት ግራር ሻለቃ ከመሸጉበት ወደ አውደ ውጊያው መሃል አምባ ቀበሌ በመግባትም የአብይ አህመድን የጦር ሰራዊትን እንደ ባብ ቀጥቅጠውታል። አይበገሬዎቹ የአማራ ህዝብ የቁርጥ ቀን ልጆች ጠላት አለኝ የሚለውን የሀገሪቱን ዳር ድንበር መጠበቂያ መሳሪያ ዙ 23 ሞርተር፣ ብረት ለበስ ፔምፔ፣ ዲሽቃ፣ ሹተር፣ ብሬንና ስናይፐር እንደ ፍንዲሻ ሲያፈነዳ ቢውልም ከምንም ሳይቆጥሩት በብሬንና በስናይፐር አብሬ ጥይት ሲቆሉት ውለዋል ነው የተባለ። አናብስቶቹ ልዩ ኦፕሬሽን ከሰሞኑ ከጉንዶ በረት ከተማ ለስርዓቱ ታማኝ አገልጋይ የነበረውና በዞኑ ከፍተኛ አመራሮች ሽልማት የተበረከተለትን ባንዳ ይልማ ጨርቆስን ያገዛዙ የጀርባ አጥንት ሆኖ ሲያገለግል የነበረውን አካል ለማስለቀቅና ዓለም ተዋደሩን የአማራ ገበሬን ለማፈስ የመጣውን የስርዓቱ የጦር ሰራዊትን 2 ፓትሮል፣ 2 አምቡላንስ እንዲሁም 1 ሲኖ፣ 1 አይሱዚ ሙትና ቁስለኛ እስከ ቀኑ 6 ሰዓት ድረስ ባለው የተኩስ ልውውጥም ወደ ደብረ ብርሃንና አዲስ አበባ ከተማ ይዞ እንዲገባ አድርገውታል። በሶስተኛ ግንባር ከጉንዶ በረት ቀበሌ ተነስቶ ወደ አዲስጌ ቀበሌ ለመግባት የተንቀሳቀሰው የአብይ አህመድ የጦር ሰራዊትም በአርበኛ ጥላሁን ደምሴ መታሰቢያነት ስማቸው የተሰየመው የቀጠናው አባት አርበኞች እስከ እኩለ ቀን ድረስ በአስገራሚ ሁኔታ በመዋጋት በጠላት የሰው ኃይልና ንብረት ላይም ከባድ ኪሳራ በማስተናገድና አይቀጡ ቅጣት በመቅጣት ወደ መጣበት እንዲመለስ አድርገውታል። አገዛዙ ከእኩለ ቀን በኋላ በደረሰበት ሽንፈት የደብረ ብርሃን ከተማ የሚሊሻ አባላትን እገዛ እንዲያደርጉ ያዘዘ ቢሆንም በ3 አምቡላንስ ከደብረ ብርሃን ከተማ ወደ አዲስ አበባ ከፍተኛ ሪፈራል የተላኩትን የመከላከያ አባላት ያዩት ሚሊሾችም በፍርሃት ወደ ግዳጅ ቀጠና አንገባም በማለት እና በማመጽ በደብረ ብርሃን ከተማ በሚሊሻውና በመከላከያ አዛዦች መካከል አለመግባባት በመፈጠሩ አገዛዙ ብቻውን በሸዋ ተራሮች ሲቀጠቀጡ ውሏል ነው የተባለ። አናብስቶቹን ክንድ መቋቋም ያቃተው የአገዛዙ የጦር ሰራዊትም ተስፋ በመቁረጥ የተለመደ የጥፋት ስራውን በገበሬው ማሳ ላይ የነበረውን ሰብልና የከብቶች መኖን እንዲሁም የንጹሃን ቤትና ሀብት ንብረት አውድሟል። የተወደዳችሁና የተከበራችሁ አድማጭ ተመልካቾች ለሰዓቱ የተሰሙ አዳዲስና ወቅታዊ መረጃዎች እነዚህ ነበሩ። በሌሎች የመረጃ ሰዓት እስከምንገናኝ ደግሞ መልካም ምሽትን ተመኘን።